ዛሬ ይዤላችሁ የመጣሁት ኮምፒውተር ኔትወርኪንግ የመጀመሪያውን ሌሰን ነው ዛሬ የምንመለከተው። ስለ ኮምፒውተር ኔትወርኪንግ ተከታታይ ቱቶሪያሎችን እንዳዘጋጀሁላችሁ ከዚህ በፊት ነግሬያችኋለሁ። ዛሬ የመጀመሪያው ሌሰን ነው ማለት ነው። እዚህ ጋር እንደምትመለከቱት ኔትወርክ ዲቫይሲስ ነው። ስለ ኔትወርክ ዲቫይስ ነው ዛሬ የምንመለከተው ማለት ነው። በኔትወርክ ውስጥ የተለያዩ ዲቫይሶች አሉ። ከነዛ ውስጥ ኮመን የሚባሉትን የኔትወርክ ዲቫይሶች እንመለከታለን ማለት ነው። እዚህ ጋር አንድ ሳምፕል ኔትወርክ አስቀምጫለሁ። ክላውድ አለ። ከክላውድ ቀጥሎ ራውተር፣ ስዊች እና የተለያዩ ኤንድ ዲቫይሶች እዚህ ጋር ተገናኝተው አንድ ኔትወርክ ፈጥረዋል። እነዚህን የመሳሰሉት ኔትወርክ ዲቫይሶች እንላቸዋለን፣ እነዚህ እቃዎችን ማለት ነው። እነዚህን አንድ በአንድ እንመለከታለን። ከዛ በፊት ግን ኮምፒውተር ኔትወርኪንግ ማለት ምንድን ነው የሚለውን ዲፋይን ማድረግ ያስፈልጋል፣ ስለ እቃዎቹ ከማየታችን በፊት ማለት ነው። ኮምፒውተር ኔትወርኪንግ ማለት የተለያዩ ኤንድ ዲቫይሶች ኮምፒውተር ሊሆን ይችላል፣ ሰርቨሮች፣ ፕሪንተሮች፣ የተለያዩ ኔትወርክ ዲቫይሶች እርስ በርስ ተገናኝተው ሪሶርስ ቼንጅ ሲያደርጉ ወይም ዳታ ሲለዋወጡ ዳታ ኤክስቼንጅ ሲያደርጉ ኮምፒውተር ኔትወርኪንግ ፈጠርን እንላለን ማለት ነው። ስለዚህ ኮምፒውተር ኔትወርኪንግ ማለት ባጭሩ ዴፊኒሽኑ ይህንን ይመስላል። የተለያዩ ኖዶች እርስ በርስ ኮኔክት ተደራርገው ዳታ ሼር ሲደራረጉ ኮምፒውተር ኔትወርኪንግ ፈጠርን እንላለን ማለት ነው። ስለዚህ አሁን ከተመለከትነው ከዚህ ሳምፕል ኔትወርክ እያንዳንዱን ዲቫይስ አንድ በአንድ እንመለከታለን ማለት ነው። የመጀመሪያውን ስናይ ራውተር ነው። ራውተር ምንድን ነው የሚለውን ስንመለከት ራውተር ኢዝ ኔትወርክ ዲቫይስ ዛት ኮኔክትስ መልቲፕል ኔትወርክስ ነው። የተለያዩ ኔትወርኮችን ከአንድ በላይ የሆኑ ኔትወርኮችን ዲፈረንት ኔትወርኮችን እርስ በርስ ኮኔክት እንደሆኑ የምናደርገው በራውተር ነው ማለት ነው። የራውተር ዋናው ጆቡ ወይም ተግባሩ ምንድን ነው? የአንድ ኔትወርክ ዳታ ፍሎ ቤስት ፓዙን መምረጥ ነው። በየትኛውን መስመር ተጠቅሜ ነው የምፈልገውን አክሰስ የሚለውን የሚመርጥልን ራውተር ነው ማለት ነው። ስለዚህ ራውተር ማለት ይህንን ይመስላል ባጭሩ። ስለ ራውተር ኪ ፖይንቶች ስናይ አንደኛ ምንድነው ቢትዊን ኔትወርክስ ነው። የተለያዩ ኔትወርኮችን እርስ በርስ ኮኔክት እንደሆኑ የሚያደርግልን ራውተር ነው ቅድም እንዳልኳችሁ። ሁለተኛ ምን ይሰራል? ፓኬት ፎርዋርዲንግ ይሰራል። ፓኬታችንን ፎርዋርድ የማድረግ ስራ የሚሰራው ራውተር ነው ማለት ነው። ራውተር በራሱ ራውቲንግ ቴብል ያዘጋጃል። የትኛውን ፓዝ ነው የሚጠቀመው የሚለውንም ከራውቲንግ ቴብል ነው የሚያወጣው ማለት ነው። ሌላው ናትንም ይጠቀማል። ኔትወርክ አድሬስ ትራንስሌሽን የሚለውን ፕሮቶኮል ይጠቀማል ማለት ነው ራውተር። ሌላ ቤት ውስጥ የምንጠቀማቸው ዋየርለስ ራውተሮችም እነሱም ራውተሮች ናቸው ማለት ነው። ሌላ ሁለተኛው ደግሞ የኔትወርክ ዲቫይስ ስዊች ነው። ስዊች ማለት ምንድን ነው የሚለውን ስንመለከት ስዊች በአንድ ሎካል ኤሪያ ኔትወርክ ያሉ መልቲፕል ዲቫይሶችን እርስ በርሳቸው ኮኔክት በማድረግ ዳታ ፎርዋርዲንግ ይሰራልናል ማለት ነው። ይህኛው ስዊች የሚሰራው ዳታ ሊንክ ሌየር ላይ ነው። በኦኤስአይ ሞዴል ፊዚካል ሌየር፣ ዳታ ሊንክ ሌየር፣ ኔትወርክ ሌየር እያሉ 7 ሌየሮች አሉ። ከነዛ ውስጥ ዳታ ሊንክ ሌየር ላይ የሚሰራው ስዊች ነው ማለት ነው። ራውተር የሚሰራው ኔትወርክ ሌየር ላይ ነው ማለት ነው። ስዊች የሚጠቀመው ምንድነው? ማክ አድሬስ ይጠቀማል። ራውተር ግን የሚጠቀመው ምንድነው? አይፒ አድሬስ ነው የሚጠቀመው ማለት ነው፣ ሌየር 3 ስለሆነ። አንዳንድ ስዊቾች ግን እንደ ራውተር የሚያገለግሉ ስዊቾች አሉ፣ ወይም ሌየር 3 ስዊች እንላቸዋለን። እነሱን ልክ እንደ ራውተር ማገልገል ይችላሉ፣ ሌየር 3 ስዊቾች ማለት ነው። ነገር ግን እነዛ ሌየር 3 ስዊቾች ፕራይመሪ ፈንክሽናቸው ዋናው ተግባራቸው ምንድነው? ስዊቺንግ ትራፊክ ነው የሚሰሩት ማለት ነው። እዚህ ጋር የስዊች እና የራውተር ልዩነታቸውን ስንመለከት ቅድም እንዳየነው ራውተር ምን ያደርጋል ብለናል? ዲፈረንት ኔትወርኮችን እርስ በርስ ኮኔክት እንዲሆኑ ያደርግልናል ብለናል። ስዊች ግን ምንድነው? መልቲፕል ዲቫይሶችን ነው የሚያገናኘው። ዊዝን ላን ነው፣ በአንድ ኔትወርክ ውስጥ ያሉትን ነው እንጂ የተለያዩ ኔትወርኮችን ማገናኘት አይችልም ስዊች ማለት ነው። ስለዚህ ልዩነታቸው እዚህ ጋር ራውተር ዲፈረንት ኔትወርኮችን ሲያገናኝልን፣ ስዊች ደግሞ በአንድ ሎካል ኤሪያ ኔትወርክ ወይም አንድ ኔትወርክ ውስጥ ያሉ መልቲፕል ዲቫይሶችን እርስ በርስ ኮኔክት እንዲሆኑ ያደርግልናል ማለት ነው። ራውተር የሚሰራው ሌየር 3 ላይ ነው ብያችኋለሁ። አይፒ አድሬስ ነው የሚጠቀመው። ስዊች ደግሞ ሌየር 2 ላይ ነው የሚሰራው። የሚጠቀመው ማክ አድሬስ ነው ማለት ነው። ሌላኛው ምንድነው? ፎርዋርድ ፓኬት ያደርጋል ራውተር። ስዊች ደግሞ ፎርዋርድ የሚያደርገው ፍሬሞችን ነው። በፍሬም መልኩ ያሉ ዳታዎችን ነው ፎርዋርድ የሚያደርግልን ማለት ነው፣ ማክን በመጠቀም። ይሄኛው ደግሞ አይፒን ተጠቅሞ ፓኬትን ነው ፎርዋርድ የሚያደርግልን ራውተር ማለት ነው። ኔትወርክ አድሬስ ትራንስሌሽን ናትን ይጠቀማል። ይሄ ምንድነው? ናት ኔትወርክ አድሬስ ትራንስሌሽን ምንድነው የሚያደርግልን? ፕራይቬት አይፒያችንን የአንድ ለግል የተሰጠነውን አይፒ ወደ ፐብሊክ አይፒ ቀይሮ ወደ ክላውድ እንዲወጣ የሚያደርግልን ናት ነው ማለት ነው፣ ወይም ኔትወርክ አድሬስ ትራንስሌሽን ነው ማለት ነው። የራውተር እና የስዊችን ስኮፕ ስንመለከት ስዊች ምንድን ነው ብለናል? ሲንግል ኔትወርክ ነው። በአንድ ኔትወርክ ውስጥ ወይም በአንድ ሎካል ኤሪያ ኔትወርክ ውስጥ ያሉ ዲቫይሶችን ነው እርስ በርስ ኮሚኒኬት እንዲያደርጉ የሚያደርግልን። ራውተር ምንድን ነው? መልቲፕል ኦፍ ኔትወርኮችን ነው ኮኔክት የሚያደርግልን ማለት ነው። አድሬሲንጉ ስንመለከት ደግሞ ስዊችንግ የሚጠቀመው ማክ አድሬስ ነው። ራውተር ደግሞ አይፒ አድሬስ ይጠቀማል ማለት ነው። ፈንክሽናሊቲያቸውን ስንመለከት ስዊች ማክ አድሬስ ቴብሉን ቢውልድ ያደርጋል። ፍሬሞችን ነው ፎርዋርድ የሚያደርገው ቅድም እንዳየ ነው።
ራውተር ደግሞ ቤስት ፓዙ የትኛውን ፓዝ ተጠቅሜ ነው የፈለግኩትን አክሰስ የማገኘው የሚለውን ዲሳይድ የሚያደርግልን ዲቫይስ ነው ማለት ነው። ሌላው ኔትወርክ ዲቫይስ ፋይርዋል ነው። ኔትወርካችንን ሰኪውር የሚያደርግልን ከአታከሮች የሚጠብቅልን ዲቫይስ ነው። ፋይርዋል ኢዝ ኤ ሴኩሪቲ ዲቫይስ ኦር ሶፍትዌር ዛት ሞኒተር ኤንድ ኮንትሮል ኢንካሚንግ ኤንድ አውትካሚንግ ኔትወርክ ትራፊክ ቤዝድ ኦን ኤ ሴት ኦፍ ሴኩሪቲ ሩል ነው። ይህ ምንድን ነው? በተቀመጠለት ሩል መሰረት የሚገባውንና የሚወጣውን ትራፊክ ፊልተር የሚያደርገው ዲቫይስ ፋይርዋል ዲቫይስ እንለዋለን ማለት ነው። ስለዚህ እነዚህ ኔትወርክ ዲቫይሶች ካየን ስለ ሰርቨር እና ክሊያንት ደግሞ እንመለከታለን ማለት ነው። አንድ ሳምፕል ኔትወርክ እንፍጠር። እዚህ ጋር አንድ ፒሲ አለኝ እዚህ ጋር እንደምትመለከቱት። ከዛ ፒሲ2 ሁለት ፒሲዎችን እርስ በርስ ኮኔክት ላደርጋቸው። ኮኔክት ሳደርግ እነዚህን እርስ በርስ ሲምፕል ኔትወርክ ፈጠርኩኝ ማለት ነው። እርስ በርሳቸው ከተገናኙ እነዚህ ዳታ ሼር መደራረግ ይችላሉ። እርስ በርሳቸው ዳታ ይለዋወጣሉ። በዚህ ጊዜ ሲምፕል ኔትወርክ ፈጠርን ማለት ነው። ስለዚህ ክሊያንት እና ሰርቨር ወደሚለው ሀሳብ እንሄዳለን። አሁን ክሊያንት ማለት ምንድን ነው? እያንዳንዱ ዩዘሮች የሚጠቀሙት ዲቫይስ ላፕቶፕ ሊሆን ይችላል፣ ዴስክቶፕ ሊሆን ይችላል፣ እንዲሁም ስልኮችም ሊሆን ይችላሉ። እነዚህ ኢንድ ዩዘር ላይ የምንጠቀማቸው ዲቫይሶች አክሰስ የሚያደርገው አካል ክሊያንት ይባላል ማለት ነው። ስለዚህ ክሊያንት የሚሆን ዲፋይን ስናደርገው A client is a device or a program that initiates a request for service or resources from another device or program ነው። ይህ ማለት ምንድን ነው? አንድን አገልግሎት ፈልጎ ሪኩዌስት የሚያደርገው ዲቫይስ ክሊያንት ይሆናል ማለት ነው። ሰርቨር ደግሞ ማለት ምንድን ነው የሚለውን ስንመለከት ልክ በክሊያንት ተቃራኒ ክሊያንቱ አገልግሎቱን ሪኩዌስት ሲያቀርብ የተጠየቀውን አገልግሎት ደግሞ ፕሮቫይድ የሚያቀርበው ሰርቨር ይባላል ማለት ነው። ስለዚህ አሁን ሳምፕል ኔትወርካችን ላይ ሁለት ፒሲዎችን አገናኝተን ዳታ ሼር ተደራርገዋል። እዚህ ላይ ፒሲ1 ፕሊስ ጊቭ ሚ ጄፒጂ ፋይል አንድ ፎቶ ስጠኝ ብሎ ለፒሲ2 ሪኩዌስት ይልካል። በዚህ ሰዓት ምን ያደርጋል? ፒሲ2 ደግሞ የጠየቀውን ፎቶ መልሶ ይልክለታል ማለት ነው። በዚህን ሰዓት ክሊያንቱ ማንኛው ነው፣ ሰርቨሩ ማንኛው ነው የሚለውን ስንለይ ሪኩዌስት ያቀረበው ፒሲ1 ስለሆነ ፒሲ1 ምን ይሆናል? ክሊያንት ይሆናል ማለት ነው። ኢሜጁን ደግሞ ዴሊቨር ያደረገው የሰጠው ፕሮቫይድ ያደረገለት ፒሲ2 ስለሆነ ፒሲ2 እንደ ሰርቨር ያገለግላል ማለት ነው። ለምሳሌ እናንተ ይህንን ቪዲዮ ስትመለከቱ ከዩቲዩብ ሰርቨር ይህንን ቪዲዮ ለእናንተ አቅርቦላችኋል። ስለዚህ የእናንተ የምትጠቀሙበት ዲቫይስ ስልካችሁም ይሁን ኮምፒውተራችሁ እንደምን ያገለግላል? እንደ ክሊያንት። የዩቲዩብ ሰርቨር ደግሞ ሰርቨር ነው ማለት ነው። እንደ ሰርቨር ያገለግላል። በኢንተርኔት ፓስ አድርጎ ዩቲዩብ ቪዲዮውን እንድትመለከቱ አድርጎላችኋል ማለት ነው። ስለዚህ እናንተ እቃ ይህንን ቪዲዮ ስጠኝ ብሎ የዩቲዩብ ሰርቨርን ይጠይቀዋል። ዩቲዩብ ደግሞ የምትፈልጉትን የዩቲዩብ ቪዲዮ ለእናንተ ፕሮቫይድ ያደርግላችኋል ማለት ነው። ስለዚህ የእናንተ ዲቫይስ እንደ ክሊያንት ያገለግላል፣ ዩቲዩብ ሰርቨር ደግሞ ሰርቨር ይሆናል ማለት ነው። ተመሳሳይ ሞባይሎችንም እንደዚሁ እርስ በርስ ፋይል መቀየር ብትፈልጉ ቪዲዮ ለምሳሌ ስጠኝ ብላችሁ ከጓደኛችሁ ብትቀበሉ ጓደኛችሁ ደግሞ ቪዲዮ ቢሰጣችሁ የጠየቀው አካል ሰርቨር ይሆናል። የጠየቀው አካል ክሊያንት ይሆናል። ያኛው ደግሞ እንደ ሰርቨር ያገለግላል ማለት ነው። ስለዚህ ክሊያንት እና ሰርቨር ይህንን ይመስላል ማለት ነው። እዚህ ጋር እንደተመለከታችሁት ተመሳሳይ የሆኑ ዲቫይሶች ክሊያንትም ሰርቨርም የሚሆኑበት ሲቹዌሽን እንዳለ ተመልክተናል ማለት ነው አሁን ላይ። ሌላው የተለያዩ ኢንተርፕራይዝ ኔትወርኮች ቢኖሩ አንደኛው ሌላ ቦታ ያለ ብራንች፣ ሌላኛው ደግሞ ሌላ ቦታ ያለ ብራንች የተለያየ ኔትወርክ ውስጥ ቢሆኑ እነዚህን ዲቫይሶች መጀመሪያ ላይ ምን ላይ እናገናኛለን ብለናል? አንድ ኔትወርክ ውስጥ ያለውን ዲቫይስ ከስዊች ጋር እናገናኛለን። ምክንያቱም ስዊች አንድ ኔትወርክ ልክ ላይ ያሉ ዲቫይሶችን ለማገናኘት ይጠቅመናል ስላልን ማለት ነው ቅድም። ለዚህኛው ደግሞ ስዊች ቱ አድርገን የእነዚህኞችን ዲቫይስ እናገናኛለን። ይህንን ስዊች ለምሳሌ ሲስኮ ካታሊስት ስዊች ነው ብንል በጣም መልቲፕል ኦፍ ፖርቶች አሉት እነዚህ ሲስኮ ካታሊስት። እነዚህ ፖርቶች የተለያዩ ዲቫይሶችን አንድ ኔትወርክ ውስጥ ያሉ ዲቫይሶችን ለማገናኘት ይጠቅመናል ማለት ነው። ስለዚህ እነሱን ተጠቅመን አገናኘን፣ እያንዳንዱን ኔትወርክ ከየራሳቸው ስዊች ጋር አገናኘን ማለት ነው። ስለዚህ ራሱ ኔትወርክ ውስጥ ላይ ያለ ፒሲ1 ከፒሲ2 ፓኬት ቢፈልግ ፒሲ2 ለፒሲ1 የተጠየቀውን ፓኬት ይልክለታል ማለት ነው። ነገር ግን ፒሲ1 ከዚህኛው ብራንች ጋር መሄድ ቢፈልግ ምንድነው ፓስ አድርጎ በስዊቹ ፓስ አድርጎ ያኛውን ሰርቨር ማግኘት አይችልም። ምክንያቱም ስዊቾች አንድ ኔትወርክ ላይ ብቻ ነው ኮኔክት ማድረግ ይችላሉ፣ ወደ ሌላ ኔትወርክ ለማለፍ አያስችሉም ብለን ስላልን ማለት ነው። ስለዚህ ምን ያስፈልገናል? ወደዛ ለማለፍ ራውተር መሃል ላይ ማገናኘት ያስፈልገናል። ለመጀመሪያዎቹ ብራንቾችም አንድ ራውተር ያስፈልጋቸዋል፣ ለሁለተኛው ብራንችም ደግሞ ለዛኛው ብራንችም ሌላ ራውተር ያስፈልገዋል። በዚህ ሰዓት ፒሲ1 ከሰርቨር ዋን የሆነ አገልግሎት ቢጠይቅ ሰርቨር ዋን ደግሞ ለተጠየቀው አገልግሎት የተጠየቀውን ዳታ ይልክለታል ማለት ነው። በራውተሮቹ አማካኝነት ፓስ አድርጎ ይሄዳል ማለት ነው። ስለዚህ ራውተር እና ስዊችን ካራክተሪስቲካቸውን ስንመለከት ራውተር ጥቂት ፖርቶች ናቸው ያሉት እንደ ስዊች
መልቲፕል ኦፍ ወይም ብዙ ፖርቶች የሉትም ማለት ነው። እንዲሁም ኮንሶል ፖርቶች አሉት። ራውተር ላይ ኮንሶል ኮንፊግሬሽን ልንሰራ የሚችልባት ፖርት ኮንሶል ፖርት የምትባል ለብቻው አለችው። ከምንለይባቸው መንገድ አንዱ ይሄ ነው። ሌላው ኮኔክቲቪቲ ኮኔክት የሚያደርገው ምንድን ነው? ቢትዊን ላንስ ነው። ራውተር ቢትዊን ላንስ የተለያዩ ሎካል ኤሪያ ኔትወርኮችን ነው ኮኔክት የሚያደርግልን። ስዊች እንደተነጋገር ነው አንድ ኔትወርክ ውስጥ ያሉ እቃዎችን ነው ማለት ነው። ለኢንተርኔት ኮሚኒኬሽን ደግሞ ያገለግላል ራውተር። ምክንያቱም በክላውድ በኩል በኢንተርኔት ፓስ አድርጎ ዳታ ሴንድ እንዳደረግ የሚያገለግልን ምንድን ነው? ራውተር ነው ማለት ነው። በዚህ መልኩ ካራክተሪስቲካቸውን ማየት እንችላለን ማለት ነው። ሌላው አታከር ነው። አታከሮች ምንድን ነው? ሃከሮች ስቲል ኢንፎርሜሽን ነው። ኢንፎርሜሽናችንን ሊሰርቁ ይችላሉ፣ አሊያም ደግሞ ኔትወርካችንን ሙሉ በሙሉ ዳሜጅ ሊያደርጉብን ይችላሉ ማለት ነው። ስለዚህ እነዚህን አታከሮች ፕሪቬንት ልናደርግበት የምንችለው እቃ ምንድን ነው ብለናል? ፋይሮል ነው። ፋይሮል አታከሮችን እንደፈለጉ ፓዝ አድርገው ኔትወርካችንን አታክ እንዳያደርጉ ይከላከልልናል ማለት ነው። እዚህ ጋር ፒሲ1 ፋይል ሪኩዌስት ቢያደርግ ልክ ቅድም እንዳየነው በክላውድ በኩል አድርጎ ራውተሮችን ተጠቅሞ የት ይሄዳል? ሰርቨር ዋን ላይ ሄዶ የጠየቀውን ፋይል ያገኛል ማለት ነው። ልክ በዚህ መልኩ አታከር ደግሞ ይሁን አታክ ለማድረግ ፋይላችንን ለመስረቅም ይሁን ዳሜጅ ለማድረግ ሙከራ በሚያደርግበት ሰዓት ፋይሮል ምን ያደርጋል? ብሎክ ያደርገዋል ማለት ነው። ስለዚህ ፋይሮል ፈንክሽኑ ምንድን ነው? ሞኒተር ኤንድ ኮንትሮል ትራፊክ አኮርዲንግ ቱ ሴት ሩል ብለን የለቅድም በዛ መልኩ እንዲያልፉ የተፈቀደላቸውን ኔትወርኮች ብቻ ያሳልፋቸዋል፣ ያልተፈቀደላቸውን ደግሞ ይመልሳቸዋል ማለት ነው። ፋይሮል የሚቀመጥበት ኢንሳይድ ኔትወርክ እና አውትሳይድ ዘ ኔትወርክ። ለምሳሌ እዚህ ጋር ዲያግራሙ ላይ እንደምትመለከቱት ፋይሮል እዚህ ጋር አውትሳይድ ነው ያለው፣ ክላውድ ላይ ነው የተቀመጠው። ራውተሩ ላይ ከመድረሱ በፊት ያንን አታከር ብሎክ ያደርገዋል ማለት ነው። እዚህኛው ጋር ደግሞ ስትመለከቱ ራውተሩን ፓስ አድርጎ ካለፈ በኋላ ፋይሮል ተቀምጧል፣ እሱ ብሎክ አድርጎ ይመልሰዋል ማለት ነው። ስለዚህ በሁለት አይነት መልኩ ልናስቀምጠው እንችላለን። ኢንሳይድ እና አውትሳይድ ኦፍ ኔትወርክ ይቀመጣል ማለት ነው። ኔክስት ጄኔሬሽን ፋይሮል የሚባል አለ። ይህ ፋይሮል ደግሞ ሞደርን ወይም አድቫንስድ የሆነ ሲሆን ኔክስት ጄኔሬሽን ፋይሮል እንለዋለን ማለት ነው። እዚህ ጋር ፊዚካሊ ፋይሮል የሚባሉ ዲቫይሶች አሉ። አንደኛው ኤኤስኤ 5500 ይባላል። እነዚህ ለሳምፕል ያክል ያስቀመጥኳቸው ፋይሮል ዲቫይሶች ናቸው ማለት ነው። ሌላው ምንድነው? ሁለት አይነት ፋይሮል ዲቫይሶች አሉ። ኔትወርክ ፋይሮል እና ሆስት ቤዝድ ፋይሮል የሚባሉ ናቸው። ኔትወርክ ፋይሮል የሚባለው ሃርድዌር ናቸው ዲቫይሶቹ። ልክ ቅድም እንዳየነው ዲቫይሶች አውትሳይድ ኔትወርክ ላይ ያስቀምጠናቸው ሃከሮችን ወይም አታከሮችን ብሎክ እያደረጉ ትራፊካችንን ስሩ ፓዙን ተከትሎ በተፈለገው መልኩ አገልግሎት እንድናገኝ ኔትወርካችንን ሰኪውር የሚያደርግልን ኔትወርክ ፋይሮል ነው ማለት ነው። ሆስት ቤዝድ ፋይሮል ደግሞ ሶፍትዌር ነው። ላይክ ፒሲያችን ላይ እንደምንጭነው አንቲቫይረስ ሊሆን ይችላል። እነሱን መሰል አይነት ነገሮች ሆስት ቤዝድ ፋይሮል እንላቸዋለን ማለት ነው። ስለዚህ ስለ ኔትወርክ ዲቫይስ በተወሰነ መልኩ የዚህን ያክል አይተናል። እስካሁን ባየናቸው ኔትወርክ ዲቫይሶች ዙሪያ የተወሰኑ ጥያቄዎች አሉ። እነዚህን ጥያቄዎች እናንተ እንድትሞክሯቸው እና ምን ያክል እንደተረዳን ያግዙናል ብዬ ስለማስብ ነው። የመጀመሪያው ጥያቄ ምንድን ነው? Your company wants to purchase some network hardware to which they can plug 30 pieces in your department. Which type of network devices appropriate ነው የሚለው። ምንድነው ጥያቄው? ካምፓኒያችሁ 30 ኮምፒውተሮች እርስ በርስ ኮኔክት ማድረግ የሚችል እቃ መግዛት ቢፈልግ የትኛውን እቃ ነው መግዛት ያለበት የሚለውን ነው የጠየቀን ማለት ነው። ኤ ራውተር ይላል፣ ቢ ፋይሮል፣ ሲ ስዊች፣ ዲ ሰርቨር ይላል። የትኛው እንደሆነ መልሱን ተወሰነ ቪዲዮውን ፓውዝ አድርጋችሁ ሞክሩ ማለት ነው። እሺ፣ ስለዚህ መልሳችን ስዊች ነው ማለት ነው። ለምንድነው ስዊች የሆነው? ራውተር ለምን አልሆነም? ለራውተር ምን ብለናል? የተለያዩ ኔትወርኮችን ለማገናኘት ነው የሚጠቅመን ብለናል። ፋይሮል ደግሞ አታከሮችን ወይም ኔትወርካችንን ሰኪውር ለማድረግ ነው ብለናል። አታከሮችን ለመጠበቅ ኔትወርካችንን ሰኪውር የምናደርግበት ዲቫይስ ስለሆነ የኛውን ምላሽ አይሆንም። ስዊች ግን መልሳችን ነው ማለት ነው። መልቲፕል ፖርት ኑሮት በአንድ ኔትወርክ ውስጥ ያሉ እቃዎችን እርስ በርስ ኮኔክት የምናደርግበት ዲቫይስ ስለሆነ መልሳችን ስዊች ይሆናል ማለት ነው። ሰርቨር ደግሞ የምንፈልገውን አገልግሎት ፕሮቫይድ የሚያደርግልን ዲቫይስ ስለሆነ ምላሽ ሊሆን አይችልም ማለት ነው። ወደ ሁለተኛ ጥያቄያችን ስንሄድ ዩ ሪሲቭድ ኤ ቪዲዮ ፋይል ፍሮም ዩር ፍሬንድስ አፕል አይፎን ዩዚንግ ኤርድሮፕ ዋት ዋዝ ሂዝ አይፎን ፈንክሽኒንግ አስ ኢት ዛት ትራንዛክሽን ይላል። ይህ ደግሞ ምንድነው? ከጓደኛችሁ ጋር ቪዲዮ ብትቀያየሩ በፋይል ሼር ሶፍትዌር አማካኝነት ተጠቅማችሁ ከጓደኛችሁ ጋር ቪዲዮ ብትቀያየሩ የጓደኛችሁ ቪዲዮ እንደምንድን ነው እያገለገለ ያለው? ኤ ሰርቨር፣ ቢ ክሊያንት፣ ዲ ሲ ሎካል ኤሪያ ኔትወርክ ይላል። የትኛው ነው ምላሹ ሊሆን የሚችል የሚለውን እናንተ ሞክሩት። እሺ ምላሻችን ምንድነው? ሰርቨር ነው ማለት ነው። ለምንድነው ሰርቨር የሆነው? ፋይሉን ለኛ
የምንፈልገውን አገልግሎት ፕሮቫይድ እያደረገ ስለሆነ የሰርቨርን አገልግሎት እየሰጠ ስለሆነ ሰርቨር ይሆናል ማለት ነው ምላሻችን። ወደ ሶስተኛው ጥያቄ ስንሄድ ዋት ኢዝ ዩር ኮምፒውተር ኦር ስማርትፎን ፈንክሽኒንግ አዝ ኤ ዋይል ዩ ዋች ዚስ ቪዲዮ። ይህን ቪዲዮ በምትመለከቱበት ሰዓት የእናንተ የምትጠቀሙበት ዲቫይስ እንደምንድን ነው እያገለገለ ያለው ነው? ኤ ሰርቨር፣ ቢ አን ኢንድ ሆስት፣ ሲ ክሊያንት ይላል። ለዚህኛው ምላሽ ምንድን ነው? እንደ ክሊያንት ነው። ምክንያቱም አገልግሎት ጠይቀን አገልግሎታችንን እያገኘን ስለሆነ እንደ ክሊያንት ነው እያገለገለ ያለው የኛ የምንጠቀምበት ዲቫይስ ማለት ነው። ወደ አራተኛ ጥያቄ ስንሄድ ዩር ካምፓኒ ዋንት ቱ ፐርቻይዝ ሰም ኔትወርክ ሃርድዌር ቱ ኮኔክት ኢትስ ሰፓሬት ኔትወርክ ቱጌዘር ዋት ካይንድ ኦፍ ኔትወርክ ዲቫይስ አፕሮፕሪየት ነው። ሰፓሬት ኔትወርክ ማለት የተለያዩ ኔትወርኮችን ልናገናኝበት የምንችለው እቃ ነው። ይህን ደግሞ ቅድም በተደጋጋሚ ስላወራ ነው መልሳችን ምን ይሆናል? ራውተር ይሆናል ማለት ነው። ወደ አምስተኛ ጥያቄያችን ስንሄድ ዩር ካምፓኒ ዋንትስ ቱ አፕግሬድ ኢትስ ኦልድ ኔትወርክ ፋይርዎል ዳት ሃዝ ቢን ኢን ዩዝድ ፎር ሰቨራል ይርስ ቱ ዋን ዛት ፕሮቫይድ ሞር አድቫንስድ ፈንክሽኒንግ። የኛው ጥያቄ ምንድን ነው? ኦልድ ኔትወርክ ፋይርዎላችሁን ሞር አድቫንስድ ለማድረግ ብትፈልጉ የትኛውን ፋይርዎል ትጠቀማላችሁ ነው የሚለን። ስለዚህ ኤ ሆስት ቤዝድ ፋይርዎል፣ ቢ ኔክስት ሌቭል ፋይርዎል፣ ሲ ኔክስት ጄኔሬሽን ፋይርዎል፣ ዲ ቶፕ ሌየር ፋይርዎል ይላል። እዚህ ጋር ቅድም ላይ በሙሉ በሙሉ ይሄኛውን ዴፊኒሽን የሚያሟላ ሀሳብ ስላነሳን ኔክስት ጄኔሬሽን ፋይርዎል ብለን መልሰናል ማለት ነው። ስለዚህ የዛሬው የኮምፒውተር ኔትወርኪንግ የመጀመሪያ ሌሰናችን ይህንን ይመስል ነበር። ቪዲዮውን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንድትሆኑ እየጠየቁ በቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።